ማድዌኬ ላይ ሉካ ሞድሪች በፈጸመው ጥፋት ፍጹም ቅጣት ምት ተሰጠና ኬን መታ ሳተው። ነገር ግን አርቢትሩ ግብ ጠባቂው ተንቀሳቅሷል በሚል ከህግ ውጪ ስለሆነ መደገም አለበት ብለው ፍጹም ቅጣት ምቱ እንዲደገም አደረጉ። ተደገመ። ሃሪ ኬን ይሄን ጊዜ ሌላ እድል ፈንታ አልሰጠውም። ሸውዶት ግብ ጠባቂውን አስቆጠረ። 1-0 መምራት ጀመሩ ማለት ነው እንግሊዞች በዚሁ። እና የክሮሺያዎች አቻነት ጎል ያገኙት አስደናቂ ምርጥ ጎል ነው ያስቆጠሩባቸው። ከዚያ እንግሊዞች ሁለተኛውን ጎል ያገቡት በዴክላን ራይስ ማዕዘን ምት መነሻነት ነው። ያው እንግዲህ የፕሪሚየር ሊጉ የዘንድሮ አንዱ የውጤት መሳሪያ ሴት ፒስ ነው አይደል? አርሰናል ተጫዋቾች ዘንድ ደግሞ የማዕዘን ምት ላይ ያላቸው ጥንካሬ ኳሱንም ዴሊቨር በማድረግ እድሉንም በማጠናቀቅ በመጨረስ በኩል በሁለቱም ይደነቃሉና የማዕዘን ምቶችን ደግሞ ከሚመቱት ሁለት ተጫዋቾች ደግሞ ሳካና ራይስ እዚህ ስብስብ ውስጥ ነው ያሉት። ማዕዘን ምት ወይም ሴት ፒስ በሃሪ ኬን